በስመ አብ ይዩት በእናታችሁ። ይሄ ናፈቀው ሰው የለም እንደዚህ ምናምን ማንኮሻኮሽ እዚህ ጋር ሲሄድ ምናምን እንዲህ ማጮህ። እንጦጦ ተራራ ላይ ነው የሚገኘው። ዛሬ እንጦጦን አሳያችኋለሁ። እንደምትደሰቱ አልጠራጠርም። አሁን ወደ ውስጥ ፊት ለፊት የሚታዩት ጫካ ውስጥ ነው የምገባው። በጣም የሚያስፈራ ይመስላል ሲታይ። እንግዲህ ገብተን የምናየው ይሆናል። አብረን ቆይ። ይሁት እንግዲህ እዚህ ጋር እገኛለሁ ማለት ነው። ጫካ የሚወድ ሰው ካለ ቶሎ ላይክ አድርጉት። ሰብስክራይብ ምናምን ሳታረጉ ነው እንዴት እስካሁን የምታዩት? ኧረ ሼም ነው። ሰብስክራይብ አድርጉ። ንፋሱን ላሳያችሁ። እዚህ ጋር ይሁት ይህ ባህር ዛፍ ምን እንደሚያክል በስመ አብ። ምንድን ነው ዝምታ ምናምን አይመቸኝም። ላይክ ሰብስክራይብ ኮሜንት ምናምን ስታደርጉ ደስ ይለኛል። ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንደምናችሁ። እንግዲህ የዛሬ ውሎዬን የማሳያችሁ ይሆናል። ዛሬ በጫካ ውስጥ ነው የዋልኩትኝ። እንጦጦ ጫካ ውስጥ ነው የሚገኘው። በስመ አብ የሚገራርም ዛፎች እያየው ነው። ንፋሱ ደግሞ ንፋስ እንዳይመስላችሁ እና ዛሬ ከኔ ጋር ውሏችሁን በእንጦጦ ጫካ ውስጥ ወይም ከባህር ዛፍ ጋር እንውላለን። በጣም የሚገርም ቦታ ነው ማሳያችሁ። እንደምትወዱት አልጠራጠርም። እዚህ መሬት ላይ የምታዩት እዩት እንዳለ የባህር ዛፍ ርጋፊ ነው። ጠቅላላ ጫካው በቃ በባህር ዛፍ ነው፣ ግን የተወሰነ ጽድ ይገኛል። አብረን እናያለን። ላይክ አድርጉልኝ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ ኮሜንት ምናምን ይመቻችሁ። ደግሞ የሚገርም ድንጋይ አግኝቻለሁ። ትልቅ ድንጋይ ነው። እስኪ እሱ ጋር ሂጄ ማሳያችሁ ይሆናል። ያው ጠጋ እያልኩት ነው ማለት ነው። በስመ አብ እላዩ ላይ እየወጣሁ እገኛለሁ። ይሁት ድንጋዩ ላይ ወጥቼ ደግሞ ሌላ ድንጋዮች ምሽግ በሉት በቃ እዚህ ጋር ሲያምር። እንጦጦ ተራራ እንዲህ ታምሪያለሽ እንዴ! እኔ እኮ ባህር ዛፍ ብቻ ነበር የምትመስኝ። እና እንደምትወዱት አልጠራጠርም። እስኪ ሀሳባችሁን እንደኔ ጫካ ውስጥ ምናምን መዝናናት የሚመቸው ተፈጥሮ ማድነቅ የሚመቸው ሰው ካለ ይሁት የባህር ዛፉን ቁመት እንዳለ ደግሞ አብዛኞቹ እኩል ናቸው ታውቃላችሁ። ተመሳሳይ ነው ቁመታቸው። ይገርማል። እና ይህን ቦታ እንግዲህ አሳይቻችሁ ምንድነው ላይክ ይገባኛል። ጫካ ውስጥ ደግሞ የሚገርም እንስሳ አለ ተብያለሁ። ብዙ እንስሳዎች ናቸው ያሉት። ተጠንቅቀ ነው መሄድ ያለብህ ተብያለሁ። ግን እንስሳዎቹ ምንድናቸው ምናምን ብዬ ስጠይቃቸው ፍየልና በግ በብዛት አለ ብለውኛል። እኔ በጣም የሚያስቅ እኮ ነው አንዳንድ ሰው። እኔ ያልኩትኝ የሚናከስ የሚያስፈራ እንስሳ የዱር እንስሳ አለ ወይ ነበር ያልኳቸው። በግና ፍየል አለ አላሉኝም። አረ እነዚህ ሰዎች እናታችሁ ጫካው እኮ ብታዩት ማለት ነው አማዞን በሉት በቃ የባህር ዛፍ አማዞን ጀምሯል። በስማም ንፋሱ ይዞኝ ልሄድ ነው። እኔ በስማም 28 ኪሎ ነኝ። ይዞኝ እንዳይሄድ እንደፉዬ ገላ ደግሞ አየር ላይ ሆኜ ልቅረጻችሁ እንዴ እናንተ። የሚገርም ነው። በስማም አያችሁት? እኔ በጣም ተመችቶኛል። እናንተም እንደሚመቻችሁ አያም ሹር አንደኛ እስኪ ሀሳባችሁን ገለጽ አድርጉት። ይዩት ንፋሱ ጀምሯል። እያሯሯጠው ነው። በስማም ባህር ዛፍ ቁመት ሰማይ ጠቀስ ነው እንዴ? ምንድን ነው? እዩት በእናታችሁ። እዚህ ውስጥም ደግሞ እንጨት የሚለቅሙ ሰዎች አሉ። በጣም የሚያሳዝን ነው። እዚህ ጥቅጥቅ ያለ ጫካ ውስጥ እንጨት ሲለቅሙ አግኝቻለሁ። በጣም ያሳዝናሉ። በቃ በጣም ያስፈራ ነው። እናቶች ናቸው ግን በጣም ያሳዝናሉ። እዚህ ውስጥ ይህን የመሰለ ጫካ ውስጥ እንግዲህ ሴት ልጅ ሆኖ እዚሁ መዋል በጣም ያሳዝናል። አቤት! እኔ ግን ተመችቶኛል።